ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዚህ ቪዲዮ አንድ ወሳኝ መረጃ ልናቀርብላችሁ ወደናል። ይህ ወሳኝ መረጃ ምንድነው? ከጋራ መኖሪያ ቤት ወይም ኮንዶሚኒየም ቤት ጋር የተያያዘ ነው። የጋራ መኖሪያ ቤት ተመዝጋቢ ከሆናችሁ ይህ መረጃ እናንተን በቀጥታ ስለሚመለከት ቪዲዮውን እስከ መጨረሻው ተከታተሉት። ሰሞኑ የኮንዶሚኒየም ቤት እንደሚወጣ በሰራነው ቪዲዮ ላይ ጥያቄዎችን ስታቀርቡልን ነበር። የቤት ተመዝጋቢዎች ምን ያህል መቆጠብ ይጠበቅብናል ብላችሁ በተደጋጋሚ በጠየቃችሁት መሰረት ዝቅተኛውን የገንዘብ መጠን እነግራችኋለን። ከአደራ ጭምር ማሳስባችሁ አሁን የምንነግራችሁ መረጃ ቤቱ ሲደርሳችሁ ከምትከፍሉት የብር መጠን ጋር በፍጹም እንዳታያይዙት። እሱኛው ወቅታዊ ዋጋ ከወጣለት በኋላ በካሬ ተባዝቶ ነው ቤቱ ከደረሳችሁ በኋላ እንድትከፍሉ የሚደረገው። አሁን የማሳያችሁ ለዕጣ ብቁ ለመሆን ወይም ዕጣ ውስጥ ለመካተት ቢያንስ ምን ያህል መቆጠብ እንደሚጠበቅባችሁ ብቻ ነው። እንደሚታወቀው አዲሱ የ20/80 የቤት ፕሮግራም የተጀመረው ሰኔ 2005 ዓ.ም ነው። ምዝገባው ከተጀመረ ከሰኔ 2005 ዓ.ም እስከ የካቲት 2018 ዓ.ም ድረስ በድምሩ 153 ወራት አሉ። ይህ የወራት ቁጥር የሚሰራው ለነባሩና ለአዲሱ የ20/80 የቤት ልማት ፕሮግራም ነው። የ40/60 የቤት ፕሮግራም አንድ ወር ዘግይቶ ነው የተጀመረው። ስለዚህ ተመዝጋቢዎች እንዲቆጥቡ የሚጠበቀው እንበልና አሁን እስካለንበት ወር ማለትም የካቲት 2018 ዓ.ም ድረስ ለ152 ወራት ነው። በዚህ ወር መጨረሻ ይወጣል ተብሎ የሚጠበቀው 15ኛው ዙር የቤት ዕጣ እያገባደድ ነው ያለው የካቲት ወርን ሊያካትተውም ላያካትተውም ይችላል። ካላካትተው ከዚህ ቀጥሎ ዝቅተኛው መቆጠብ የሚኖርብን የገንዘብ መጠን ላይ የአንድ ወር ቁጠባን በመቀነስ ሂሳቡን መስራት እንችላለን። በዚህ መሰረት ለ20/80 ፕሮግራም ለነባርም ለአዲሱም ማለት ነው እስከ የካቲት 2018 ዓ.ም ድረስ ቤት ተመዝጋቢዎች መቆጠብ ያለባቸው ዝቅተኛው የገንዘብ መጠን እንደሚከተለው እናቀርበዋለን። ለ20/80 የቤት ፕሮግራም ለነባር ባለ አንድ መኝታ በየወሩ የሚጠበቅበት የብር መጠን ያው እንደምታውቁት ስንመዘገብ ቆጥቡ ተብሎ የተሰጠን የገንዘብ መጠን ማለት ነው 274 ብር ነው። እስከዚህ ወር ድረስ እስከ የካቲት 2018 ዓ.ም ድረስ ለ153 ወራት ቆጥበዋል ተብሎ ይጠበቃል ባለ አንድ መኝታ 20/80 ነባር ተመዝጋቢ። ስለዚህ ዝቅተኛ የሚጠበቅበት የገንዘብ መጠን ወለድን ሳይጨምር ማለት ነው አካውንቱ ውስጥ ቢያንስ 41922 ብር ማስገባት አለበት ማለት ነው። ብሩ ያስቀመጠው በየወሩ ሊሆን ይችላል ወይም ገንዘብ ሲያገኝ አንዴ ደምሮ በሁለት ወርም በሶስት ወርም ማስገብቶት ሊሆን ይችላል። ግን ቢያንስ የ20/80 ነባር ተመዝጋቢ ባለ አንድ መኝታ 41922 ብር ይጠበቅበታል ማለት ነው። ልብ በሉ ይሄ ወለድን ሳይጨምር ነው። ባለ ሁለት መኝታ ሲሆን ደግሞ በየወሩ የሚጠበቀው የብር መጠን 561 ብር ነው። ለ153 ወራት እንዲቆጥብ የሚጠበቀው ዝቅተኛው የገንዘብ መጠን 85833 ብር ነው። ባለ 3 መኝታ ለነባር 20/80 ማለት ነው በየወሩ የሚጠበቅበት 685 ብር ነበር። አሁን ዕጣ በዚህ ወር መጨረሻ ሲወጣ ቆጥቧል ተብሎ የሚጠበቀው ዝቅተኛው የገንዘብ መጠን 104805 ብር ይሆናል። 20/80 ነባሩ ይህንን ይመስላል። ለ20/80 አዲስ ማለትም 2005 ተመዝጋቢዎች ማለት ነው ባለ አንድ መኝታ በየወሩ 196 ብር እንዲቆጥቡ ነው የሚጠበቀው። ለ153 ወራት 29988 ብር ቆጥበዋል ተብሎ ይጠበቃል። ባለ ሁለት መኝታ ሲሆን ደግሞ በየወሩ 401 ብር ነው የሚጠበቅባቸው። እስካሁን ድረስ 61353 ብር ቆጥበዋል ተብሎ ይጠበቃል። ባለ 3 መኝታ ደግሞ 489 ብር ነው በየወሩ የሚጠበቀው። እስከ የካቲት 2018 ዓ.ም ድረስ ዝቅተኛ መቆጠብ ያለበት የገንዘብ መጠን 74817 ብር ይሆናል ማለት ነው። እነዚህ የገንዘብ መጠን ያህል ከቆጠባችሁ
በእርግጠኝነት በዕጣ ውስጥ የመካተት እድላችሁ ሰፊ ነው፣ ወይም ዕጣ ውስጥ የመካተት እድላችሁን አረጋግጣችኋል ማለት ነው። ለ40/60 ፕሮግራም ደግሞ እስከ የካቲት 2018 ዓ.ም ነው የተሰራው። ባለ አንድ መኝታ በየወሩ ተመዝጋቢዎች ይቆጥቡታል ተብሎ የሚጠበቀው የገንዘብ መጠን ቢያንስ 1033 ብር ነው። እስከዚህ ወር ድረስ 157016 ብር ቆጥበዋል ተብሎ ይታመናል። ባለ ሁለት መኝታ ደግሞ በየወሩ 1575 ብር መቆጠብ ይጠበቅባቸው ነበር። እስከዚህ ወር ድረስ 239400 ብር ቆጥበዋል ተብሎ ይጠበቃል። ባለ 3 መኝታ በየወሩ 2453 ብር እንዲቆጥቡ ነው የሚጠበቀው። ለ152 ወራት 372856 ብር ከቆጠቡ ዝቅተኛው የቁጠባ መጠን ስላሟሉ በዕጣ ውስጥ የመካተት እድላቸውን ያረጋግጣሉ ማለት ነው። ይሄ የገንዘብ መጠን ለ20/80 እንዳልነው ባንክ በመቀመጡ የተገኘው ወለድ ወይም ኢንተረስት ማያካትት ነው ማለት ነው። ይሄ እናንተ ወደ ባንክ ያስገባችሁት ብቻ ነው ቀደም ሲል የተገለጸው የገንዘብ መጠን። ሂሳቡ የተሰራው ቀደም ሲል እንዳልኳችሁ ወለድን ሳያካትት ነው። የቤት ቁጠባ ወለድ 12 በመቶ ነው። 12 በመቶ ባንክ ኢንተረስት ያስብላችኋል በተቀመጠው ገንዘብ ላይ ማለት ነው። የባንክ አካውንታችሁ ውስጥ ያለው የገንዘብ መጠን ላይ 12 በመቶ የወለዱን ቀንሳችሁ ቀደም ሲል ባልነው ስሌት መሰረት ለዕጣ ብቁ መሆናችሁና አለመሆናችሁን ማወቅ ትችላላችሁ። በነገራችን ላይ ያስገባችሁት በየወሩ ላይሆን ይችላል። ብር ስታገኙ ጨምራችሁ አስገብታችሁ ሊሆን ይችላል። ይህ ለዕጣ ብቁ እንዳትሆኑ አያደርግም ወይም ተጽዕኖ አያሳድርም፣ ለረጅም ጊዜ ካላቋረጣችሁ በስተቀር ማለት ነው። ቀደም ሲል የተገለጸው የገንዘብ መጠን አካውንታችሁ ውስጥ ካለ ዕጣ ውስጥ መግባታችሁን አረጋግጣችኋል ማለት ነው። ሌላው የምመክራችሁ ከሚጠበቀው የገንዘብ መጠን በታች የቆጠባችሁ፣ በተለይ ደግሞ ሲስተም ላይ ንቁ መሆናችሁን ካረጋገጣችሁ አሁኑኑ ብር ወደ አካውንታችሁ ብታስገቡ ይመረጣል። ምክንያቱም ዕጣ ውስጥ የመካተት እድላችሁ 0 ላይሆን ይችላል ማለት ነው። እድል አላችሁ። በእርግጥ የተገነቡ ቤቶችና የተመዝጋቢዎች ቁጥር ከግምት ውስጥ በማስገባት መንግስት የራሱ ውሳኔ ሊያሳልፍ ይችላል። ይህንንም መዘንጋት የለብንም። በመጨረሻም ሰብስክራይብ በማድረግ ቤተሰብ ብታደርጉን ደስ ይለናል። እግረ መንገዳችሁ በቀጣይ መሰል ቪዲዮዎችን እንድንሰራ ታበረታቱናላችሁ ማለት ነው።